እኔና አንቺን ጨምሮ ሰውን ሁሉ ምን እንደሚያመሳስለን ታውቂያለሽ? ከሚታየው ማንነታችን ውጪ የማይታይ የማናሳየው ማንነት ስላለን ነው። አንዳንዶቻችን ይህ ማንነት እንዳይታወቅብን ያልሆነውን ለመሆን እንሞክራለን፣ እናስመስላለን። የሚገርመው ነገር አብዛኞቻችን ፈሪዎች ነን። የተሰወረው ማንነታችን እንዳይገለጥ የማንፈነቅለው ድንጋይ የለም። በነገራችን ላይ እንደኔ እንዳንተና እንዳንቺ ምርጥ ተዋናይ የለም። ምክንያቱም ራሳችን በጻፍነው ድርሰት ዳይሬክተር ሆነን እንተውናለን። ብዙ ሰዎች ዛሬ ራሳቸውን ደብቀው ያልሆኑትን ለመሆን እየሞከሩ ራሳቸውን በፈጠሩት የውሸት ዓለም በጨለማ ውስጥ ይገኛሉ። ፍርዱም ይህ ነው። ብርሃን ወደ ዓለም መጣ። ሰዎች ግን ስራቸው ክፉ ስለነበረ ከብርሃን ይልቅ ጨለማን ወደዱ። ዮሐንስ 3:19 ክፉ የሚያደርግ ሁሉ ብርሃንን ይጠላል፣ አድራጎቱም እንዳይገለጥበት ወደ ብርሃን አይመጣም። ዮሐንስ 3:20 በእውነት የሚመላለስ ግን ሥራው በእግዚአብሔር የተመሳ መሆኑ በግልጽ ይታይ ዘንድ ወደ ብርሃን ይመጣል። ከማስመሰል ከክፉና ብቸኝነት ከሞላበት ከጨለማው ዓለም ወደ እውነተኛው ጽድቅና የቅዱሳን ኅብረት ወደ ሞላበት ብርሃን ኑ። ኢየሱስ ያለም ብርሃን ነው። የሰው ሕይወት ያለው በዚህ ብርሃን ውስጥ ነው። በእርሱ በማመን ይህንን ሕይወት የራሱ ያድርጉ። ኢየሱስ እንዲህ ሲል ተናግሯል፣ እኔ የዓለም ብርሃን ነኝ፣ የሚከተለኝም የሕይወት ብርሃን ይሆንለታል እንጂ ከቶ በጨለማ አይመላለስም። ኑ ኑ ኑ፣ በብርሃን ተመላለሱ። ከማስመሰል ከክፉና ከጨለማው ዓለም አምልጡ።